ቀጥሎ ምን እንደሚል ታውቃለህ? እዛው ሮሜ 8 ላይ እስቲ አንብበው ቀጣዩ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ነው ካለ በኋላ ከዛ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ወይ 17 ነገር ነው የዘረዘረው። ይሁንዬ ለምን እንደሆነ ታውቃለህ? ብቸኛ ሊለየኝ የሚችለው ራሱ ኢየሱስ ነበር። ከራሱ ብቸኛው ሊወግረኝ የሚችለው፣ ብቸኛው ሊፈርድብኝ የሚችለው እሱ ግን ከወደደኝ ማን ይለየኛል? በቃ መብት ያለውም የለም መለየት። he was the only one መውገር የሚችል he was the only one መለየት የሚችል። ስለዚህ ፖል እጁን ኪሱ ውስጥ ከቶ የጻፈ ነው የሚመስለው። ከክርስቶስ ፍቅር ታዲያ ማን ይለየኛል? መከራ ወይስ ስደት ወይስ ፍርሃት? እንደውም ለሱ ቀኑን ሁሉ እገደላለሁ፣ አንዳች ሊለየኝ እንዳይችል ተረድቻለሁ።